በትግራይ ክልል ለግዳጅ ወታደራዊ ምልመላ ከተዳረጉት ውስጥ አብዛኛዎቹ ከ18 ዓመት በታች ናቸው ተባለም። አሜሪካ እና ኢራን የአያቶላ ካሚኒ ቀብር እስከሚጠናቀቅ ድረስ ከድርድር እረፍት መውሰዳቸውን ፕሬዝዳንት ትራምፕ ተናገሩ። የቀጠናው የጦርነት አፋፍ፣ እስራኤል ሊባኖስን ደበደበች። በኢራን የበቀል መፈክሮች የሞሉበት የካሚኒ የቀብር ስነ ስርዓት እየተከናወነ ነው። ጤና ይስጥልን የቻናላችን ተከታዮች፣ ለሰዓቱ ያዘጋጀነውን ዘገባ አሁን እናቀርባለን። በትግራይ ክልል እየተካሄደ ባለው የግዳጅ ወታደራዊ ምልመላ ከሚታፈሱ ሰዎች መካከል አብዛኛዎቹ ከ18 ዓመት በታች የሆኑ ህፃናት መሆናቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አረጋገጠም። ኮሚሽኑ እንደ ጉልበት ብዝበዛ እና የጦር ወንጀል ሊቆጠር እንደሚችል አስታውቋል። የኮሚሽኑ አስቸኳይ መግለጫ ያወጣው በመቀለ ከተማ ወጣቶች በኃይል ሲታፈሱና እናቶች እያለቀሱ ተቃውሟቸውን ሲገልጹ የሚያሳይ ተንቀሳቃሽ ምስሎች በማህበራዊ ሚዲያ ከተሰራጨ ማግስት ነው። ለዚህ አሳሳቢ የሰብአዊ መብት ጥሰት መነሻው በትግራይ ምክር ቤት የጸደቀው የውሳኔ ሰነድ ሲሆን ይህ አዋጅ ከዓለም አቀፉ የሂውማን ራይትስ ዎች ጭምር ከፍተኛ ተቃውሞ ገጥሞታል። የኮሚሽኑ ምርመራ እንደሚያሳየው ህፃናት፣ ተፈናቃዮች፣ የአእምሮ ህሙማን እና የአብነት ተማሪዎች ሳይቀሩ ከስደተኛ ካምፖች፣ ከጸበል ስፍራዎች እና ከገበያ በኃይል እየታፈሱ ወደ ወታደራዊ ካምፖች እየተወሰዱ ነው። ከመቀለ ጽርሐ ማርያም ቅዱስ ገብርኤል ቤተክርስቲያን እስከ 20 የሚደርሱ ተማሪዎች ፊታቸውን በማስክ በሸፈኑ የታጠቁ ሰዎች መወሰዳቸውን የዓይን እማኞች ለቢቢሲ አረጋግጠዋል። ይሁን እንጂ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ድርጊቱን አስተባብለዋል። በመቀለ 05 ቀበሌ አንድ የህዝብ ማመላለሻ ተሽከርካሪ ወጣቶችን ሲጭን ድንጋይ ውርወራ የገጠመውና እናቶች እያለቀሱ የተቃወሙበት ቪዲዮ በስፋት እየተሰራጨ ሲሆን የክልሉ ኮሚኒኬሽን ቢሮ ኃላፊ ዶክተር አብርሃም ሀጎስ መንግስት በቪዲዮዎቹ ላይ በተነሱት ጉዳዮች ዙሪያ ዝርዝር ማጣሪያ እንዲደረግ አቅጣጫ አስቀምጠዋል ብለዋል። ጥፋተኛ በሆኑ የጸጥታ አካላት ላይም ህጋዊ እርምጃ እንደሚወስድ ገልጸዋል። በሌላ በኩል ቅድሚያ ለሰብአዊ መብቶች የተባለው ተቋም አስገዳጅ ምልመላው ከገጠር ወደ ትልልቅ ከተሞች የመስፋፋት አዝማሚያ ማሳየቱን በመጥቀስ ከፍተኛ ስጋቱን ገልጿል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በበኩላቸው አዋጁ ህገ መንግስታዊ መሰረት የሌለውና ዓለም አቀፍ ህግን የጣሰ በመሆኑ አስቸኳይ ተፈጻሚነቱ እንዲቆም ጠይቀዋል። ሁሉም አካላት ውጥረትን ከሚያባብሱ ድርጊቶች እንዲቆጠቡ ጥሪ አቅርበዋል። በሌላ ዜናም አሜሪካና ኢራን የአያቶላ ካሚኒ ቀብር እስኪጠናቀቅ ድረስ ከድርድር እረፍት መውሰዳቸውን ፕሬዝዳንት ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ከቴህራን ጋር የምታደርገው ድርድር እየተካሄደ ያልሆነው ሁለቱ ሀገራት የቀድሞ የኢራን መሪ አያቶላ አሊ ካሚኒ የቀብር ስነ ስርዓት እስከሚጠናቀቅ ድረስ እረፍት ለመውሰድ መወሰናቸው መሆኑን ለአክሲዮስ ተናግረዋል። ትራምፕ በካሚኒ የቀብር ስነ ስርዓት ላይ የተወሰኑ ኢራናውያን ሲያለቅሱ በመመልከታቸው እንደተገረሙ ለአሜሪካው የዜና ምንጭ ጋር ባደረጉት የስልክ ቃለ መጠይቅ ገልጸዋል። ህዝቡ የቀድሞ ጠቅላይ መሪ ይጠሏቸዋል ብለው ያስቡ እንደነበር የተናገሩት ትራምፕ ምናልባት የውሸት እንባ ሊሆን ይችላል ማለታቸውም ተዘግቧል። በቀድሞ የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ የቀብር ስነ ስርዓት ላይ የመጀመሪያ ቀን በርካቶች ታድመዋል። የካሚኒ አስክሬን ባለበት የቴህራን ትልቁ መስጊድ የተገኙ ሰዎች ጥቁር በጥቁር ለብሰው ሀዘናቸውን እየገለጹም ነው። የኢራን ባለስልጣናት እንዳሉት በኢራንና በኢራቅ ለቀናት በሚካሄደው ስነ ስርዓት ላይ ከ15 እስከ 20 ሚሊዮን የሚደርሱ ሰዎች እንደሚገኙ ይጠበቃል። በርካታ የኢራን መንግስት ደጋፊዎች ዛሬ ቅዳሜ አደባባይ ወጥተው ለካሚኒ ግድያ አሜሪካ ላይ የበቀል እርምጃ እንዲወሰድ የሚጠይቁ መፈክሮችን አሰምተዋል። የ37 ዓመቱ ፕሮፌሰር ረዛ ወደ ቀብር ስነ ስርዓቱ የመጣ ነው ከጠቅላይ መሪው ጋር እስከ መጨረሻው አብረን ለመቆም ቃል ስለገባን ነው ሲል ለኤፍቢ ተናግረዋል። ለረጅም ጊዜ ራሳችንን ለጠቅላይ መሪው ስንል መስዋዕት እንደምናደርግ ተናግረናል። እሳቸው ግን ለኛ ሲሉ መስዋዕት ሆኑ በማለት አክለዋል። የ40 ዓመቱ አራሽ ረሃሚ ደግሞ
ሁሉም እዚህ የመጣው የጠቅላይ መሪው ሞት ለመበቀል ነው ሲል ለሮይተርስም ተናግረዋል። ከ4 ወራት በፊት አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ሲጀምሩ ነበር ካሚኒ የተገደሉት። ቀብራቸው የሚፈጸመው በትውልድ ከተማቸው ማሻሃድ የፊታችን ሐሙስ ይሆናል። እስከዚያም አስከሬናቸው በቴህራን በሚገኘው የግራንድ ማሳላህ መስጊድ ይቆያል። አሜሪካና እስራኤል በየካቲት ወር ኢራን ላይ በፈጸሙት ጥቃት የተገደሉት አያቶላ ካሚኒ ለመሸኘት ለሳምንት ገደማ የሚቆይ የቀብር ስነ ስርዓት ቴህራን ውስጥ መካሄድ ጀምረዋል። ትናንት ቅዳሜ በተካሄደው የመጀመሪያ ቀን ስነ ስርዓት ላይ ጥቁር የለበሱ በርካታ ሀዘንተኞች ከቴህራን ዋና መስጊድ ውጭ ተሰብስበው ታይተዋል። አያቶላ አሊ ካሚኒ አስክሬን በታላቁ ማሳላ መስጊድ ውስጥ ያረፈ ሲሆን ግብአተ መሬቱ የሚፈጸመው ሐሙስ ዕለት በትውልድ ከተማቸው ማሻሃድ ውስጥ ነው። በቀጣዩ ቀናት የኢራንና ኢራቅ ውስጥ በሚካሄደው የቀብር ስነ ስርዓት ላይ 15 እስከ 20 ሚሊዮን የሚደርሱ ሰዎች ይገኛሉ ተብሎ እንደሚጠበቅ የቴህራን ባለስልጣናትም ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስለ ቀብር ስነ ስርዓቱ ሲናገሩ ሁሉም እዛው ናቸው፣ በአንድ ተኩስ ሁሉንም ልንገላቸው እንችላለን፣ ነገር ግን ይህንን አናደርግም፣ ምክንያቱም የምንደራደረው ሰው አይኖርም ብለዋል። የኢራን ባለስልጣናት ስምምነት ላይ ለመድረስ እየለመኑ ነው ሲል ከዚህ ቀደም የተናገሩትን የደገሙት ትራምፕ ሁለቱም ወገኖች የካሚኒ የቀብር ስነ ስርዓት እስከሚጠናቀቅ ድረስ ለሳምንት ያህል ከድርድሩ እረፍት መውሰዳቸውንም ተናግረዋል። በዚህ ጊዜ ውስጥ አንዳቸው በሌላኛቸው ላይ ጥቃት እንደማይፈጽሙ አክለዋል። በተጨማሪም ትራምፕ በቀጣዩ ሳምንት ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ሊገናኙ እንደሚችሉም ለአክሲዮስ ገልጸዋል። እጅግ በጥሩ ሁኔታ እየተጓዙ እንደሆነም አክለውበታል። ቀጠናው በጦርነት አፋፍ ላይ፣ እስራኤል ሊባኖስን ደበደበች። በኢራን የበቀል መፈክሮች የሞሉበት የካሚኒ የቀብር ስነ ስርዓት እየተከናወነ በመሆኑም የኢራን መንግስት ለአሜሪካ ፕሬዝዳንት ዶናልድ ትራምፕ ጠንካራ ይፋዊ ምላሽ ሰጥቷል። በሀገሪቱ የውጭ ጉዳይ ሚኒስትርና በኤምባሲዎቿ በኩል የሰጠችው ይፋዊ መግለጫ ሰዎችን መግደል ይቻላል፣ ጽንሰ ሐሳብን ግን መግደል አይቻልም ሲል ትራምፕን ወቅሰዋል። መግለጫው አያይዞም የካሚኒ መገደል የሽቶ ጠርሙስን እንደ መስበር መሆኑንና መዓዛውና አስተሳሰቡ በሁሉም ቦታ ይበልጥ እንዲስፋፋ መደረጉንም ገልጸዋል። ይህ በእንዲህ እንዳለ በሚሊዮን የሚቆጠሩ ኢራናውያን በየካቲት 21 ቀን በተሰነዘረው ጥቃት የተገደሉትን የሀገሪቱን የበላይ መሪ አሊ ካሚኒን እና ቤተሰባቸውን አባላት ለመሸኘት በቴህራን ታላቅ መስጊድ ዙሪያ ተሰብስበው ሞት ለአሜሪካ፣ ሞት ለእስራኤል እያሉ በመጮህ ላይ ይገኛሉ። ፕሬዝዳንት ዶናልድ ትራምፕ በቀብር ስነ ስርዓቱ ወቅት ምንም አይነት የተኩስ ልውውጥ እንደማይኖር የገለጹ ሲሆን የኢራን እስላማዊ አብዮታዊ ጥበቃ ጦር IRGC ግን ማንኛውም ተጨማሪ የአሜሪካ ወታደራዊ ጥቃት በመካከለኛው ምስራቅ ቀጠናዊ ጦርነት እንደሚቀሰቅስና ለአሜሪካ ምላሽ እጅግ የጦፈ እንደሚሆን አስጠንቅቀዋል። በሌላ በኩል ግን የእስራኤል ጦር አዛዥ በቁጥጥር ስር ባለው ደቡብ ሊባኖስ ለሚገኙ ወታደሮቻቸው ሂዝቦላ ስምምነቱን ካፈረሰ ፈጣን ጥቃት እንደሚደርስ ዝተዋል። አድማጭ ተመልካቾቻችን ለሰዓቱ ያዘጋጀነው ዘገባ ይሄን ይመስል ነበር። አዳዲስና ትኩስ መረጃዎች እንዲደርሷችሁ ሰብስክራይብ እና ላይክ ያድርጉ። ሰላም።